እግዚአብሔር ስራውን እንዲሰራ እኛም ደግሞ ንስሐችን እየገባን እግዚአብሔር የምንቀርብበትን አዋጅ በጆሮአችሁ እንዲሰማ መንገር ነው ማለት ነው። ቀን እንዲመጣ የሁኔታ እንዲፈጠር ይሄ ድባብ ተፈጥሮ እንድናየው ሁሉም ኃይል ያቅሙን ሁኔታዎች በፈቀዱለት ልክ ከፍተኛ ዋጋ ከፍሏል። ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል፣ ተቋም አቆመናል። ህዝባችን በድሮን በጀት በሁሉም እየተደበደበ ብዙ ዋጋ እየከፈለም ሰራዊታችን በጉጉት ሲጠብቀና የነበረው የሚታወቀው የአማራ ህዝብ ላለፉት 2 ዓመታት በጫካ ይህን ስርዓቱን ሲታገል ሲፋለም ቆይቷል። ሲታገል የነበረው ግን እንደ አራቱም ግዛት በአራት ድርጅቶች ማዕከል ነበረ። በጣም ረጅም ጊዜ ወስዷል። ረጅም ሰዓት ነው የሚወስደው። እናም ደግሞ ከሌላው ጊዜ እጅግ በተለየ ሁኔታ ምንም አይነት ነገር ሊወጣ አልቻለም ማለት ነው። መላው የአማራ ፋኖ አመራርና አባላት፣ መላው የአማራ ህዝብ እንዲሁም ትግላችን የምትደግፉ ሀገር ወዳድ ለውጥ ናፋቂ ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። ተገናኝተንም ብዙ ንትርኮችም ጭቅጭቆችም ነበሩ። ወንድማዊ ጭቅጭቆች ወንድማዊ ንትርኮች የነበሩ ከዛ የዘለለ አንዳችም ነገር አልነበረ። አሁን በፊት መንግስትም እንደው ገና ሳንሰራ እንኳን አብረን ሲደነብርባቸው የነበረ ሲጨነቅ ሲፈራባቸው የነበረ ሲፋለም ሲታገል የነበረው ግን እንደ አራቱም ግዛት በአራት ድርጅቶች ማዕከል ነበረ። አሁን አንድ አታጋይ ድርጅት አንድ መሰባሰቢያ ቤት ስለሚያስፈልግ የአማራ ፋኖ ብሔራዊ ኃይል ዛሬ ግንቦት 1 2017 ዓ.ም ይፋ አድርገናል። ሎቢ ተደረገ፣ ተዘፈነ፣ ተነሳ፣ ተቀመጠ። መሬት ላይ ያሉት እነሱ ስለሆነ አረረም መረረም በዱላም ይሁን በቦክስም ይሁን ተጨቃጭቀውም ይሁን አንድ አማራ ነው። በብዙ ድካም እዚህ ደርሰናል። በአንድ እጃችን እየተዋጋን በሌላ እጃችን ተቋም ነው እንሰራ እየሞከርን ዛሬ ላይ እዚህ ቅጽበት ደርሰናል። ምድር ላይ ባለ ነገር የሚወሰን ምድር ላይ ባለው የሚወሰን ጥሩ እና እንደው የሚዲያ ባለሙያ ወንድሞቻችን እንደዚህ ይተቻችሁ በሙሉ ብትረጋጉ ብታስቡ ከባድ አደራ ያስረከበንን አደራ በዛሬው ዕለት ማለት ነው አንድነቷን አብስረንላችኋል ማለት ነው። ይሄን ድርጅት እስከሚመሰረትና ይፋ እስከሚሆን ለተጨነቃችሁ ህዝቦች እንኳን ደስ አላችሁ ማለት እንፈልጋለን። ለመላው የአማራ ህዝብ፣ ለመላው የትግሉ ባለቤት፣ ለመላው የትግሉ ደጋፊዎች አካላት እንኳን ደስ አላችሁ። ደጋግሞ መነጋገር፣ ቁጭ ብሎ ማውራት፣ ሰውን ጣልቃ ለማስገባት ይሄ ይጠቅማችኋል። እኔ ስለምወዳችሁ በሳለደው ቤተምቴ ለተደፈረችው ለምስኪኗ እህቴ ለታረደው ወንድሜ ለተገኘው ለሕፃኑ ልጄ ለታረደው ወገኔ